ጉዳያችንን ለመጀመር እንግዲህ ሰሞንኛ ከሚነሱ ጉዳዮች ጋር ተያይዞ እኔ ከወረድኩኝ ኢትዮጵያ ትፈርሳለች ተጣብቀን አንቀርም ወዘተርፈ ጠቅላይ ሚኒስትሩ እንደዚህ ብለዋል በዚህ ወጥቷል በዚህ ወርዷል የሚሉ ጉዳዮች በስፋት ይነሳሉ በርግጥ ብለውታል ወይ ካሉትስ በምን ምክንያት አሉት እንደተባለውስ በርሱ የስራ ዘመን የተሰራው እዚህ ክልል ላይ 2% ነው ወይ ከጠቅላይ ሚኒስትሩስ ጋር እንደሱ አይነት ነገሮች ነበር ወይ ግንኙነታችሁ ውስጥ ጤናማ አይደለም ወይ በጣም አመሰግናለሁ ስሜነህ እንደኔ ማንኛውም ምንነሳ መረጃ ላይ ህዝቡን ማጥራት እንዳለ ሆኖ በወለደ ትርክት እንደሞ ሁሉ ጊዜ በየጊዜው እየመጡ እንጌጅ ማድረጉ ጥሩ አይመስልኝም ነገር ግን መነሳቱ ካልቀረ አሁን የጠየቀኝ ጥያቄዎች እኔ ከወረድኩ ኢትዮጵያ ትፈርሳለች ወይም ደግሞ እኔ ሳልወርድ በፊት ነው የምትፈርሰው ጭራሽ የሚባል ነገር ጠቅላይ ሚኒስትሩ ሊያነሱኝ ይፈልጋሉ እኔ ግን አልነሳላቸውም አይነት ነገሮች ናቸው የጠየቀኝ ሙሉ በሙሉ ሐሰት ውሸት ነው የቀረበ መረጃም የለም ፖዳት ማተር እንደዚህ በሶማሊኛ የሚጫወተው ድምጽና ኮንቴንቱ የተለያዩ ናቸው ይሄን ራስህ እዛ ላይ የቀረበው ድምጽን ስለሚሰጥህ ከ5 ዓመት በፊት በሆነ ሶሻል ሚዲያ ዲስካሽን ላይ የተናገርናቸው ነገሮች ናቸው እንደ በውስጥ መረጃ እንደተገኙ ተደርጎ የቀረቡት ስለዚህ ይሄን ራስህ ታገኛቸዋለህ ታዳምጣለህ በአርቲፊሻል ኢንተለጀንስ ማስተርጎም ትችላለህ 2 ሰዓት ከ40 ደቂቃ ዲስካሽን ነው ይሄ ስንል ደግሞ አይ ከጊዜው ምን አለ እኛ ዋናው ነገሩን ማለቱ ካመነኝ ነገር አለ መጀመሪያ የጊዜው ሁኔታ ወሳኝ ስለሆነ ነው ይሄ አንደኛ በሚስጥር የተቀዳ አይደለም ሁለተኛ ጊዜው አይደለም 5 ዓመት የተባለው መጥራት ስላለበት ነው የተቀነባበረው ዓላማ እንዳለው ለማሳየት ነው እንጂ ይዘቱም እንደዛ አይደለም እዛ ውስጥ ያሉ ይዘትም ስለ ምርጫ የተነገረው ስለ ኢትዮጵያ ብትፈርስ የተባለው ኮምፕሊትሊ ከዚህ አሁን ከተባለው ጋር የሚገናኝ ጉዳይ አይደለም በፍጹም ስለዚህ ውሸት ነው የቀረበ መስረጃም የለም ያልባልታ ነው ስለ ጠቅላይ ሚኒስትሩ የሚወራ ድምጽ የለም እዛ ላይ ስለኔ ስልጣን የሚያወራ ነገር የለው ጭራሽ ይሄ ፈጠራ ነው ከጠቅላይ ሚኒስትሩ ጋር ላልከው ጠቅላይ ሚኒስትሩም እዚህ መተው 2% ላይ ሰራችሁት አላለም እሱንም ድምጽ ማግኘት ይችላል ስላለ ኦልሞስት 12 ደቂቃ አካባቢ ይመስለኛል የሶማሊያን የጅቡቲን ፕሬዝዳንት ጋብዞ እንዳውም ጠቅላይ ሚኒስትሩ በጣም ፑሽ የሚያደርጉ ሰው ናቸው ብዙ ጊዜ ስራ ላይ አመራርን አልሰራችሁም እንዳትተኙ ብሎ የሚገፉ ሰዎች ናቸው የዛን ጊዜ መጡ ጊዜ ግን እንደዛ ተደስተው እኔ በህይወቴ አይቻላልም በከፍተኛ ኩራት ነበር እነዚህ የውጭ መሪዎችን አስተናግዶ ይሄው ይሉኝ ሶማሌ ክልል እንዴት እንዳለፈለት እንዴት እየሰሩ እንደሆነ በመድረኩም ላይ በሰፊው አንስቷል ይሄን ጉዳይ ስለዚህ አንተ ራስህ ማሰብ ያለብህ 2% ሰራ የሚባል ሰው ነው ምስጋና የሚቀርብለት እዛው መድረክ ላይ አስደናቂ ስራ ሰርታችኋል በጣም እናመሰግናለን እዚህ ያለው ሶማሌ ክልል አመራር ህዝባችሁ ቀራ እንድል አርጋችኋል የሚል ከተናገሩና እኛን ከመሰገኑ በኋላ 2% ብቻ ሰርታችኋል 2% ስለሰራንማ ተግሳጽ የሚገባን እንጂ ውዳሴ አይገባን 2% ያሉት ሁኔታ ምንድነው እንዳትተኙ ገና ነው ይሄ አሁን የተሰራው ከክልሉ ሀብትና ከናንተም አቅም አንፃርና መንግስት ከሚጠብቀው አንፃር ከዚህ በላይ መሄድ እንችላለን የሚል ኮፕላሰንሲ እንዳይመጣ ይሄ መተኛት ሰርቻለሁ ምናምን ባረክቻለሁ በቃ እንዳይባል ይሄ ደግሞ ለኛ ብቻ የተባለ አይደለም በተለያዩ ጊዜም በተለያዩ መድረኮች ላይ ለማንኛውም ክልል ርዕሰ መስተዳድሮች ለሚኒስትሮች ሲነገር ሰምተናል እንዳትተኙ ሲንዲ አመራት ብላችሁ እንዳትተኙ ኢንዱስትሪ ገና ነን የተባለ ጠቅላይ ሚኒስትሩ የሚናገሩት ናቸው እንጂ በተለየ ሁኔታ ሶማሌ ክልል አልሰሩ ሁለተኛ ጠቅላይ ሚኒስትሩ የሚናገሩ ስለኛ ስራ ፈጻሚ የሚናገሩበት በእንደዚህ አይነት መድረኮች አይደለም የውስጥ ግምገማዎች አሉ የፓርቲ መድረክ አለ የፓርቲ ሱፐርቪዥን አለ ሪፖርት ይቀርባል በየኳርተሩ ሪፖርት ይቀርባል በየወሩ ሰው ይመጣል እዛ ላይ የት ጋር ነው ጠንካራ ጎናችን የት ጋር ነው ደካማ ጎናችን ይነገራናል ሁሌ እና ይሄ ኮምፕሊትሊ የሌለ ነው ጊዜውም ወሳኝ የሆነበት ምክንያት እዚህ ላይ ነው 2% ከተባለ በኋላ ተናዶ ነው
ይሄን አይነት አቲቲዩድ ያዘው ነው። እኔ ደግሞ እያልኩ ያለሁት 2% አሁን ነች ተብሎም ከሆነ አሁን ነው። ይሄን ንግግር የተደረገው ደግሞ የዛሬ 5 ዓመት ኖቬምበር 18 2021 አገሪቷ ከፍተኛ ግጭት ውስጥ በነበረችበት ጊዜ በተደረገ ነው። ስለዚህ ጊዜው ወሳኝ ነው። ይሄ የተጋጠመው ውሸት ነው። ሁለተኛ ይዘቱም ይሄ አይደለም የተነገረው። ይዘቱም እዛ ላይ የተነገረውም ነገር ከዚህ የተለየ ነው። ከዚህ ጋር አያይዤ ምርጫውን ሁኔታ ከምርጫው በፊት ግን ይዘቱ ላይ ከቲፒኤልኤፍ ጋር የተያዘ ይዘት እዚህ ላይ እኔ አስተርጉሜ እንደተመለከትኩት ቲፒኤልኤፍ ሀገሪቷን መቆጣጠር የሚችል ከሆነ የሚል ነው ይመስለኛል። እንደሱ አይነት ነገር ከተነሳ የሽግግር መንግስት አቋቁማችሁ የራሳችሁን ምርጫ አድርጋችሁ አይነት ነገር። ስለዚህ እኔም እዚህ ላይ ጥያቄ አለኝ። ቲፒኤልኤፍ ስልጣን ቢይዝ የራሳችሁን ሽግግር እንትን አቋቁመን የሚለው ነገር ስለምን አስፈለገ? እገሌ ከመያዝ ጋር ነው ወይ ኢትዮጵያ እናንተ ልብ ውስጥ ያለችው? ማንም የያዘው ማንም ብልጽግና የያዘው ማንም መጣ ማንም እንደ ኢትዮጵያዊነታችሁ የራሳችሁን ትግል ማድረግ እንጂ ቲፒኤልኤፍ በሚመራው ሀገር ውስጥ ሶማሌ አይቀላቀልም አይነት ነገር የሚመስለውን ነገር ወይም እንግዲህ በአማርኛ ሳስተረጉም ተሳስቼ ካልሆነ ምን አመጣው? ቲፒኤልኤፍም እንደ አንድ የትግራይ አካል የሀገሪቱ አካል ነው። ስለዚህ በዚህም መጣ በዛም መጣ ሀገሩን ከተቆጣጠረ አብሮ መቀጠልና የውስጥ ትግል ማድረግ እንጂ ኢትዮጵያዊነት ገሌ ሲገዛውና ሳይገዛው የሚል ለድርድር የሚቀርብ ነው ወይ? ይዘቱ ምንድን ነው የሚለው 6ኛ ሀገራዊ ምርጫ ተካሂዷል። ያኔ ገና ሊካሄድ አይደለም። ጥያቄው 6ኛው ሀገራዊ ምርጫ ዲሞክራሲያዊና ነፃ ይሆናል ወይ አይደለም። ኦሬዲ ኖቬምበር ላይ ነው ብያለሁ። ምርጫው የተካሄደው ሰኔ እንግዲህ በእኛ አቆጣጠር ከ50 ወር በፊት ማለት ነው። ግንቦት አካባቢ ተካሂዶ ሰኔ፣ ሐምሌ፣ ነሐሴ አልፏል። መስከረም፣ ጥቅምት ወደ ህዳር አካባቢ ይመስለኛል ይሄ ኢንተርቪው የተደረገው ወደ 5 ወር አካባቢ። ምርጫው ላይ የነበረው ጥያቄ ሁሉም የፖለቲካ ፓርቲዎች ክልል ውስጥ አንሳተፍም ብለዋል። ጥያቄው እዛ ላይ በምርጫው አንሳተፍም ብለዋል ነው። ማንም ባልተሳተፈበት ምርጫ ላይ ነው ያሸነፋችሁት። እንዴት ዲሞክራሲያዊ ነበር ትላላችሁ? ሁለተኛ ምርጫ ቦርድ ጅጅጋ ከተማንና አንድ ሌላ ቦታ ሰርዞ ነበር ምርጫ ውጤቱ አጭቃጫቂ ነው በሚል ሂደቱ ላይ የታዩ ክፍተቶች አሉ በሚል ሰርዞ ነበር። ያንን እንደምሳሌ ጠቅሰው የራሳችሁ ቦርድ በዋና ከተማው ምርጫው መጭበርበሩን ትክክል አለመሆኑን አረጋግጧል። ለዛም ነው ምርጫው ውጤት ተነገረው። ስለዚህ እንዴት አንተ ምርጫው ዲሞክራሲያዊና ሰላማዊ ነበር ሙሉ በሙሉ ትላለህ? የመጀመሪያው ጥያቄ። ቀጥሎ ነፃና ዲሞክራሲያዊ ምርጫ በሌለበት እንዴት የህዝብ ተወካይ ነን ትላላችሁ የሚል ጥያቄ ነው የቀረበው። እዛ ላይ እኔ የሰጠሁት መልስ 3 ነገሮች ናቸው። የተላለፈውም ድምጽ ይሄ ነው። አንደኛ እንደ ኢትዮጵያ ባሉ የዲሞክራሲ ባህል ባልደበረባቸው ሀገሮች፣ ሁለተኛ የመንግስት የፓርቲ ስልጣን ላይ ያለው ፓርቲና ተቃዋሚ ፓርቲዎች የአቅም አለመመጣጠን በሚታይባቸው ሁኔታዎች፣ ሶስተኛ የሶማሌ ክልል የህዝብም የጎሳ ሁኔታ አንዳንዴ ገዘፍ ያሉ ጎሳዎች ባላቸው የፖለቲካ ኮኔክሽን ትንንሾችን ይጫናሉ እና ዲሞክራሲ ድምጽ እንስት ብቻ አይመጣም። ጉልበት ያለው ሌላውን አስፈራርቶ የገሌ ጎሳ ትልቅ ነው ተብሎ የሚወስድበት ሁኔታዎች አሉ ስላሉ ነው። በጎሳ ምክንያት ስለምንመራረት በዚህ 3 ምክንያቶች 2 ቃላት አሉ እዛ ውስጥ ማስተርጉም ካለብህ። ሃልመር ማለት በሶማሊያ በአንድ ጊዜ ነው። 100% ማለት ደግሞ በቆል በአንድ ጊዜ 100% እንከን የለሽ ምርጫ ይካሄዳል የሚል ግምት አልነበረኝም እዛ ላይ። ይሄ በፓርቲያችን ከተያዘው አቋም የተለየ አይደለም። እንከን የለሽ ምርጫ አልነበረም ምርጫው። ነገር ግን ከተሻለ ምርጫ ነው ከሚለው ጋር በቀጥታ የሚገናኝ ነው። በዛው መልክ ብታስቀምጠው። ሁለተኛ ይሄ የምርጫ እንመራረጣለን የተባለ ጉዳይ የመጣው ኦብነግ እኛ የህዝብ ተወካይ ነን ባይዘው እዛው ኢንተርቪው ላይ አገር አይፈርስም፣ ህወሓት አያሸንፍም። ይሄ እንግዲህ ደብረሲና አካባቢ የደረሱ ጊዜ ነው። ኦብነግ አቋም ምንድነው? የኛ አቋም ከብልጽግና ጋር ሆነን እነዚህ ሰዎችን መታገል ነው። የኦብነግ አቋም ምንድነው ይላል። ሰዓቱን እነግርሃለሁ ታዳምጠዋለህ እዛው ኢንተርቪው ላይ። ከዛ በፊት ይሄን ፒክቸር ጨርሰናል። አገር አይፈርስም፣ ህወሓትም አያሸንፍም፣ ይሄን ሁሉ የኢትዮጵያ ህዝብ ተመልሶ እንደገና ሊገዛ አይችልም ብለው ኦሬዲ ስታብሊሽ አድርገናል በእንትኑ በውይይቱ ላይ።
ተደጋግሞ ግን ኦብነግ ያነሳዋል ጉዳዩ ከፈረሰስ እሺ እናንተ ምንድነው ፕላን ያላችሁ ይላል እዛ ላይ አሁን የተነሳው ምንድነው ትፈርሳለች አይደለም ባይዘው ቃሉ እዛ ተጠቀምነው እናንተ አዲስ አበባ ከፈረሰችና ህወሓት ከያዘ በጧቱ ተሻሻል ታመልጣላችሁ ከዚህ ልክኛ በክልሉ ተወላጅ እንዳልሆንና ሞመንት የመንግስት ለውጥ አዲስ አበባ ላይ ከመጣ እዚህ ያለው አመራር ጫማውን ይዞ የሚሻሽ አይነት ነገር ነው ኦብነጎች የሚያቀርቡት እኛንን የህዝብ ይፈልጋል እናንተ ተጫናችሁት በአዲስ አበባ መንግስት ጫና ነው የሚለው ለሱ ነው መልሱ አይደለም እንደዛ አይደለም አዲስ አበባ ያለው መንግስት ፈርሶ አገር ብትበተንም እኛ ይዙ ክልል ተወላጆች ነን የትም አንሻሽም እናንተም ከኛ በተሻለ ደረጃ አድቫንቴጅ ያላችሁ እንታዋወቃለን እዛው ቃሉ ግልጽ ተቀምጧል እንታዋወቅ የለም ወይ ለምንድነው የፈጠራ ውክልና እኛ የህዝብ ተወካዮች ነን ህዝብ ይፈልገናል እናንተን አይፈልጉም እንዴት ትላላችሁ ምርጫ ብናካሄድ በዛን ጊዜ አገር ፈርሶ ምርጫ ብናካሄድም እኛ እናሸንፋቸዋለን ከኢትዮጵያ እንገነጠላለን አይደለም ስለ ክልሉ ያወራሉ ስለ ክልሉ ስለዚህ ምርጫ እናካሄዳለን ኮንቴክስት ህወሓት እሱ ጋር አሁን ወደ ኋላ ሄደ እንዲደበር እንዲመር ቃሉን በቃሉ ለበትርጉም ነው የፈለኩት ገብቶኛል ህወሓት አዲስ አበባ አይቆጣጠርም ከተቆጣጠረ እና አገር ከፈረሰ ግን እዚህም እኛ አንሻሽም እናንተ አትይዙ ይሄ ነው ኮንቴክስቱ ይሄ ነው ያንተ ያቀላ ልምጣ ወደ ለማጥራት ግን ህወሓት አዲስ አበባ የሚገባው አገር ላይ ያፈርስ ነው ወይ የሚለው ነገር በኔ እምነት እሱ ጋር ነው መምጣት ያለበት በኔ እምነት ከዛ በላይም ብለናል ሌላ ቪዲዮችም አሉ ህወሓት አዲስ አበባ የሚገባ ከሆነ እኛ ወታደር እንልካለን እንደ ድሮ እዚህ አንጠብቃቸው የሚል ቪዲዮ ማለት ሌላ ሼር ማድረግ ስለዚህ አገር ሽማግሌዎች ነው የናቆም ህወሓት ተመልሶ አዲስ አበባ ቢቆጣጠር ኖሮ የኔ አቋም የሶማሌ ክልል በህወሓት አይገዛም ተወልሶ በህወሓት አይገዛም ያ ማለት እንግዲህ ሌላው ኢትዮጵያ ህዝብ ምን ያደርጋል የሚለውን ይወስናል ሌላው የኢትዮጵያ ህዝብ ተሰባስቦ ህወሓትን የሚታገል ከሆነ አብረን እንታገላለን ሊሆን ይችላል አሁን ተመልሼ እንዲማለቴ አይደለም እኔ እውነቱ መንገድ ስለፈለኩ በዛን ጊዜ ጭንቅላቴ ላይ ያለው ስለሱ አይደለም ህወሓት አዲስ አበባ የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ አሁንም ዛሬ ያኔ አይደለም አሁንም ዛሬ ስለዚህ እኛ ህወሓት ካደረሰብን ችግር አንፃር እንደገና ህወሓት ስልጣን ላይ መጥቶ አገር በትኖ ሰውን ኦሬዲ እኮ እሱ በፈጠረው ፖለቲካ አይደለም አገር የተናደች ያለው ተጨማሪ እሱ ራሱ ህወሓት እኮ በግልጽ ያኔ በነበረው ሁኔታ ሲኦል ትውረድ ኢትዮጵያ ትፈርሳለች ኮንፌዴሬሽን እያለ ሲያወራ የነበረ ጊዜ እኮ ነው ይሄ እኮ የአገር ትፈርሳለች አቋም የኔ አይደለም እኮ የህወሓት አቋም የነበረ ነው እንበትናታለን ኢትዮጵያ አልተባለም አላሉ ጀነራሎቹ ኮሙኒኬሽን ስተት ነው በሚል ያጠሩ ይመስለኛል አሁን ያጥሩት ግን አካሄዱ እንደዛ አልነበረም አሁን አካሄዱ ለዋላዊ ክልሎችን ያጠቃ በአፋር ክልል በአማራ ክልል በዚህ ከውጭ ኃይሎች ጋር ተባብረህ መንግስት ለማፍረስ በመሰራበት ጊዜ ለኛ የነበረው ትርጉም ያፈርሱታል ነው ቢያፈርሱት ኖሮ ምን ታረጉ ነበር በእነሱ ስራ አንሆንም ይሄን አቋም ነው ስለዚህ በእነሱ ስር አንሆንም ከኢትዮጵያ ተፈርሳለች ጋር የሚያገናኘው ነገር የለም በእነሱ ስር ህወሓት በሚመራው ስርዓተ መንግስት ስር ተፈርሳለች የተባለው ነገር የለም ከፈረሰች በመለው ብዙ ጊዜ ተደጋግሞ ስለጠየቁኝ ከፈረሰች እናንተ ምን ታረጋላችሁ እዚህ የኛ ያጣፍንታው ነው የሚጠይቁን እንደ ክልል እንደ ሀገር ተጠየቁ በነበረው ሁኔታ ቢጠይቁ ኖሮ አው ሀገር ከፈረሰች እኛም እንገጣላለን ሊል ይችላል እኮ በወቅት አልተባለም ግን ደግነቱ አልተባለም ያኔ እናንተ በአንቀልባ ተይዛችሁ የመጣችሁ ብልጽግና ፓርቲ እዚህ ያስቀመጣችሁ ከህዝብ ጋር ንክኪ የሌላችሁ በሶማሌ ክልል ህወሓት በሚመራው ስርዓተ መንግስት ስር አሁንም ቢሆን አቋሙ እንደ ሀገር ከነሱ ጋር የመቀጠል ፍላጎት የለውም ወይ ታግሎ እንትን ይላል ወይም የራሱን አማራጭ ይወስዳል ክልሉ ብቻ አይደለም ይሄ አቋም እንግዲህ ሌላ አመራር ክልል ውስጥ ያለ ደግሞ አይመስልም ያለው ወጣ ያለው ሊል ይችላል ዞሮ የኔ አቋም ትናንትናም ዛሬም ይሄ ነው ህወሓት ዳግም ስልጣን ተቆጣጥሮ ሶማሌ ክልል በህወሓት ስር አይተዳደርም ሌላው ግን አሁን መሰረታዊ መሆን ያለበት ጥያቄ እንግዲህ ሰባተኛው ዙር ሀገር አቀፍ ምርጫ ደርሷል ቀደም ሲል ያሉት ነገር የሶማሌ ክልል ከጎሳ ጋር ያለው ግንኙነት የነበረ ነው ያለ ነው ገና ወደፊትም ሊኖር እንደሚችል በጣም ከባድ የሆነ የጎሳ ባህላዊ እንትን ስላለ ከዛ አሁንም የዚህ የኃይል ሚዛን አለመመጣጠን በተቃዋሚውና በገዢው ፓርቲ መካከል አሁንም የተለየ ነገር ያለ አይመስለኝም እንደውም የኃይል መመጣጠኑም እንዳይኖር የሚያደርገው ገዢ ፓርቲ ነው በሚል ወቀሳ በሚቀርብበት አግባብ አሁንም ሰባተኛው ዙር ሀገር አቀፍ ምርጫ በሶማሌ ክልል
ፍትሃዊ ዴሞክራሲያዊና ነፃ ሊሆን የሚችልበት እድል የለም እንደማለት ነው። እንዴት ነው ስድስተኛው አገራዊ ምርጫ እነዚህ ተግዳሮቶች በፕሮሰስ ላይ ባሉበት ሁኔታ በአንድ ጊዜ ሙሉ መብሉ ነፃና ዴሞክራሲያዊ ይሆናል የሚል ኤክስፔክቴሽን አልነበረኝም ካልኩ በኋላ እዛው ድምጽ ላይ ድጋሚ ብታዳምጠው ከሱ በኋላም ያልኩት ምንድነው ያም ሆኖ ግን ውጤቱ የሶማሌ ህዝብ የሚመራረጥበት ሁኔታን ስለምናውቀው በጎሳ ስለሆነ የሀገር ሽማግሌዎች የጎሳው መሪዎች ተሰብስበው ዘንድሮ እንትና ነው የሚሆንልን ሲመነ ይሆንልናል ዘንድሮ እኛ የምንፈልግ የሚል አካሄድ ስላላቸው የምርጫው ውጤት ግን አከራካሪ አይደለም። ፕሮሰሱ ላይ የታዩ ተግዳሮቶች ይጠበቃሉ፣ እነሱንም እናሻሽላለን። ነገር ግን የምርጫው ውጤት የህዝብን ፍላጎት ያሳየ ነው በግልጽ ይላል። ከአንዴም ሁለቴ ይዛ ላይ እንደውም አንድ ቦታ ላይ 80% ህዝቡን ፍላጎት የሚያሳይ ነው ይላሉ። አንዱ ተመልሼ ደግሞ አንድ ሌላ ቦታ ላይ 90% ይላሉ። ቁጥር ጨምረህ ማለት ስለዚህ ይሄ ያልተሟላ መልስ ነው እንግዲህ ማለት የተፈለገውን ተወስዶ ሌላውን መቶ አይነት ከዛ በኋላ ደግሞ ከሌለ ጊዜ ጋር አገናኝቶ ይሄ ስለ ሰባተኛው ነው የተባለበትን ለማስመር ነው። ይሄ ፋንዳሜንታል ነው። ምክንያቱም አንድ አካል የሌለን መረጃ በዚህ መልኩ በሚያቀርብበት ጊዜ ዓላማው ምንድነው የሚለው መታየት አለበት። አሁን የምናካሂደው የዋለፈው ምርጫ የኛ ክልል ኦብነግን ጨምሮ ፓርቲዎች አንሳተፍም ብሎ ነበር። በዋናነት የነሱም ኤክስፔክቴሽን ከሀገራዊ አውዱ ጋር የተያያዘ ስለነበረ ነው። ሀገር ይፈርሳል የሚል ስሜት የነበራቸው ኃይሎች ናቸው። ስለዚህ በዛን ጊዜ ከምርጫው መሳተፍ ብልጽግና እንደማዳን አድርጎ ስላዩት ነው የተለየ ሁኔታ ችግር ኖር አልነበረም። ራሳቸውን ከምርጫ ያገለሉት በመንግስት ላይ የሚደረግ ፕሬሸር አካል ነበር። ዘንድሮ ግን ይሳተፋሉ። 12 ፖለቲካ ፓርቲዎች በዘንድሮ ምርጫ ይሳተፋሉ። ከተቃዋሚዎች ጋር ያለን ተግባቦት በጣም የተሻለ ነው። የምርጫ ቦርድ ዝግጅት በጣም ጥሩ ነው። ስለዚህ ባለፈው የተካሄደው ምርጫ የህዝብን ፍላጎት ያሳየ ነው ካልኩ አሁን ደግሞ እንዳውም ያኔ 90% ከሆነ ዘንድሮ ደግሞ 100% የህዝቡን ፍላጎት የሚያሳይ ውጤት ይመጣል የሚል ጠንካራ እምነት ነው ያለኝ በሶማሌ። ለምን እኮ እሱ ላይ ሎጂካሊ ባይጋጭም ወይ አሁንም የኃይል ሚዛናችሁ ተቀራራቢ ነው ወይ? እንግዲህ ሁለቱ ነገሮች እነዚህ ባሉበት ሁኔታ ፐርፌክት ነው ያልኩ አይደለም። አሁንም ፐርፌክት ነው። አሁን የጎሳውን ጉዳይ ስላለ የጎሳው ጉዳይ አለ። ጠንካራ ፖለቲካ ፓርቲዎች መሬት ይዘው ህዝቡን አሳምነው በፕሮግራም ተንቀሳቅሰው ገዢው ፓርቲ የሚገዳደሩ ኃይሎች አሁንም በተፈለገው ደረጃ ተጠናክሯል ብዬ አላስብም። ስለዚህ አሁንም እያልኩ ያለሁት ከስድስተኛው ሀገራዊ ምርጫ የተሻለ ምርጫ ዲሞክራሲያዊ ምርጫ እናካሂዳለን። ሜዳውን ግን ተሰጣጣላችሁ። ሜዳው ክፍት ነው። ፍሪ ነው። የማዳከም ስራ ውስጥ ብዙ ጊዜ ገዢው ፓርቲ እጁ ይረዝማል የሚል ነገር ስላለ አሁን በትክክል ከገዢው ፓርቲ እኩል የሚንቀሳቀሱበት ሜዳ ሰፊ ነው 100%። ያኔ የስድስተኛው ሀገራዊ ምርጫ ላይ እንግዲህ እሱ ነው አንዱ ድክመት የተነሳው። ፖለቲካ ፓርቲዎቹም ያኔ በቅንነት አይደለም የሚሳተፉት። ጦርነት ስለነበር አገቷ ምርጫው እንዳይካሄድ ለማስተጓጎል ነው የሚገቡትና በመንግስት በእኛ በኩልም አንድ ቦታ ላይ ፖሊስ እንትናን አሰረ፣ አንድ ቦታ ላይ ራሳቸው ካርድ ገዝተው እንደገና በሚዲያ የሚያቀርቡበት ሁኔታ ነበር። ቀብዳር ላይ ታይቶ ላይ ጉዳይ ራሳቸው ካርድ ገዝተው ካርድ ሰብስበው ፎቶ አንስተው ይሄ ካርድ መንግስት የገዛው የፓርቲ ገዢ ፓርቲ የሚሉበት ሁኔታ አሻጥሮች ነበሩ። በአሻጥሮች ምክንያት መዋቅሩም አንዳንዴ የሚያደርጋቸው መገፈታተሮች ነበሩ። ዘንድሮ ይሄ ቀርቷል። በተሻለ ሁኔታ ምርጫው በሰላማዊ መንገድ ይካሄዳል የሚል ምታለኝ። ህወሓት በሚመራው ስርዓተ መንግስት ስር የሚል አቋሞት ዛሬም እንደተጠበቀ እንደመሆኑ መጠን ከበስተጀርባው አለበት ህወሓት ብለው ያስባሉ ወይስ ማን አለበት ብለው ያስባሉ? ክልሉ ላይ 7 ዓመቱም ሲዘመት ነው የቆየው። በክልሉ ብቻ አለም የተዘመተበት ብልጽግና አመራር ያልተነካ ያልተጠቃ ያልተባለ ክልል የለም። የኛን ግን የተለየ ሁኔታ የሚያደርገው ስለምናውቅ ነው። መረጃ ከየት እንደሚሄድ እናውቃለን። በዚህ የዚህ አካል የሆኑ የሶማሌ ልጆች አሉ። በዋናነት ይሄን የሚያቀነባብሩት ንግታቸው አሰፋ የሚመሩት የህወሓት የሚዲያ ቲም ነው። ቦስተን ያሉ ናቸው ልጆች ናቸው። ይታወቃል ማን ነው ይሄን መረጃ ለማን የላከው የሚባለው እና ይሄም ያካሄደው እኛ እንግዲህ የህወሓት አልበቃሌ ላይ ተሰብስቦ ስለኛ መክሯልና አይደለም ይያልን ያለ ነው። ነገር ግን የህወሓት የሚዲያ ኮር የነበሩት ትግራይ ኦንላይን አይጋ ፎረም ምናምን የሚባሉት እየተሳተፉ ነው ያሉት። በዚህ ዲስኢንፎርሜሽን ካምፔን ላይ እየተሳተፉ እንደሆነ እርግጠኛ ነኝ። የቀድሞ የክልሉ አመራርም ከቅርብ ጊዜ ወዲህ መሳተፍ ጀምሯል በከፍተኛ ደረጃ። በአይዲዮሎጂ መለያየት አለ፣ ገንዘብ አለ፣ እንዲሁ ጥላቻና ይሄን ፓርት ደግሞ ችግር አለ ሶማሌ ክልል ለማለት አለ።
በእነዚህ ምክንያቶች ነው ይሄ የተቀነባበረ ያለው። እርግጠኞች ነን ስለምናውቅ ነው። እሺ ሌላው እነዚህ ኬትም ይነሳ ኬት እንግዲህ በተለያየ መልኩ የሚነሳቦት በሶማሌኛ ሌላ በአማርኛ ሌላ ያወራሉ። ለምሳሌ አማራ ክልል ላይ ሄደው የተናገሩትና ናይሮቢ ላይ ሄደው ደግሞ 150 ዓመት ሲገዛን የነበረን አማራ ቀጥቅጠን ጥለነዋል በሚል በሌላ መልኩ ስለ ልማትና ስለ ብልጽግና ተወንጫፊነት በአማርኛ አዲስ አበባ ላይ እንደማያወሩት ሁሉ ኬንያ ሄደው ደግሞ በሶማሌኛ የኬንያን ባለሀብቶች በኬንያ የሚኖሩ የሶማሌ ባለሀብቶችን ጭምር ሳይቀር ሀገሪቷ መበላሸቷን ኢንቨስት ለማድረግ አስቸጋሪ ሁኔታ መኖሩን የብር አቅም መውረዱን ወዘተርፈ ይናገራሉና በአማርኛ ሌላ በሶማሌኛ ሌላ ናቸው የሚል ነገር በተደጋጋሚ ይነሳቦታል። አንደኛ በአማራ ክልል ሄደ የተናገርከው አማራ ህዝብ በተለይ ሁኔታ ጨቋኝ አይደለም ብለህ እንደገና አዳማ ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። ያንን አንተ አግኝልኝ 150 ዓመት አማራ የገዛን የሚለው ድምጽ አግኝልኝ ካገኘ በኋላ አንተና አላልኩም ካልኩ በኋላ አይብለሃል የሚለው አካል ነው ኃላፊነት ያለበት። እኔ አይደለም እኔ ተከሳሽ ነኝ። ስለዚህ ተከሳሹ አይደለም ወንጀል ላለመፈጸሙ ማስረጃ መምጣት ያለበት። የከሰሰው አካል 150 ዓመት የገዛንን አማራ ብሏል ብሎ ያምጣ። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። 150 ዓመት ብያለሁ ያልኩበት ሁኔታ ምንድነው? እዛ መድረክ ላይ ክቡር አምባሳደር ባጫ እንዲሁም በርካታ የመንግስት ኃላፊዎች ባሉበት ነው። ምስጢራዊ ስብሰባ አይደለም። እዛ ያለው ሶማሌዎች ብዙ ጥያቄ ጠይቁ ነበር። ስለዚህ እኛ እንደ ሶማሌ ህዝብ በሞደርን ኢትዮጵያን ሂስትሪ በ150 ዓመታት ስርዓት ውስጥ ተበድለናል። መብታችንን አላገኘንም። አሁን እድል አለ። ይሄን መብታችንን ለማግኘት እድል አለ። ምክንያቱም እንደዛ ስርዓቶች የሉም ወርቀዋል። ስለ ስርዓት ማወራው ስለ ህዝብ ያወራውበት ቦታ የለም። ካገኘህ እንዳልከው እውነትም ሁለት አፍ እየተናገርኩ ነው። ስርዓትን በተመለከተ ግን አሁን የኔ እምነት ነው በ150 ዓመታት ኢትዮጵያ ሞደርን ኢትዮጵያን ታሪክ እንግዲህ በዚህ እኛ የምኒልክ ሀረር ኤክስፓንሽን ያጋ የደረሰ ነው እንትን ያለው በዚህ ጊዜ ውስጥ ነው። ከዛ ፊት ያለው ታሪኮች ታውቃለህ፣ የግራኝ ታሪክ ምናምን የተለያየ ታሪክ ነው ያለው። በሞደርን ኢትዮጵያን ሂስትሪ ውስጥ የሶማሌ ህዝብ በነበሩ ስርዓቶች ንጉሳውያን ስርዓትም ይሁን በደርግም ይሁን በኢህአዴግ ዘመንም ይሁን መብቱን አላገኘም፣ ተጨቁኗል። ይሄ ስርዓት ነው። አንዱን ስርዓት የኢገሌ ብሔር ነው ብዬ ግን በማንኛው መጠን ተናግሬ አላውቅም። ይሄን ያዝልኝ። ሁለተኛ ኢንቨስትመንትን በተመለከተ አሁንም ክቡር አምባሳደር ባሉበት ስንነጋገር የተጠየቁት ጥያቄ የነበረው ጂጂጋና ጎዴ ላይ ጥሩ ነገሮች ይታያሉ፣ በተለይ ከአስፋልት ግንባታ ጋር በተያያዘና ያንተ ከተማ የጠየቁኝም ደጋቡር ልጆች ናቸው። ያንተ ከተማ ደጋቡር የመጣህበት ከተማ ለሌሎች አለማም 7 ነው 6 ዓመት ቆይተሃል። ለምን? እንግዲህ ያቀረብነው ሪፖርት እዛ ላይ ስንት ትምህርት ቤት ተሰርቷል፣ በክልሉ ስንት ጤና ተሰርቷል፣ ስንት መንገድ ተሰርቷል እያልን ያቀረብነው። ይሄን ድሎችን በአገር አቀፍ ደረጃ እና በክልል ደረጃ ካወራን በኋላ ደግሞ ስለ ተግዳሮት አውርተናል። ተግዳሮቱ ትክክል ነው። ጦርነት አገሪቱ ውስጥ ተካሂዷል። የኢኮኖሚ ችግሮች አጋጥሞናል። የኑሮ ውድነት አለ። የገንዘብ ማሽቆልቆል ያፈጠራቸው ችግሮች አሉ። ይሄ እኮ ሚካድ አይደለም። ገና ቀጥሎም ይኖራል። በተግዳሮት መልክ ነው። አሁን እዚህ ጋር ተግዳሮት መልክም ማውራት የለበትም የሚል አካል ከሆነ አንስቶ ያንን ማራገብ ይችላል። ይሄ ተግዳሮት ስላለ አትምጡ ኢትዮጵያ ውስጥ እንዴት እንደዛ ይባላል? እንዳውም እዛ መድረክ ላይ ሲናገር የነበረው ኑና ኢንቨስት አድርጉ፣ መሬት እንሰጣችኋለን፣ እርሻ ላይ ኦፖርቹኒቲ አለ፣ አግሮ ፕሮሰሲንግ ኦፖርቹኒቲ አለ ነው አጅቦን የተቀመጡት ክቡር አምባሳደር ባጫ ደበሌ ስላሉ እስቲ እዛ ላይ የነበረው መንፈስና ድባብ እና በግል ስናደርግ የነበራቸውን ኢንጌጅመንቶች ራሴ ተከታተል እንደ ጋዜጠኛ እውነቱን አውጣ። ስለዚህ ተግዳሮቶችን ገልጫለሁ፣ ድሎችንም ገልጫለሁ። በዛው መጠን ደግሞ የኢንቨስትመንት አስፈላጊነትና መምጣት እንዳለባቸው ተናግሬያለሁ እንጂ እኛ ክልል አትምጡ እንዴት አንድ ሰው የሚመራውን ክልል አትምጡብኝ እንዴት ይላል ማለት በህልና ለራስ ባይዘዌይ ከ60 ቢሊዮን በላይ ኢንቨስትመንት ነው ክልላችን የመጣው ከለውጡ በኋላ ከ60 ቢሊዮን በላይ በተለያዩ በአግሮ ፕሮሰሲንግ፣ በእርሻ፣ በግብርና፣ በእንስሳት ልማት፣ በተለያዩ ሴክተር፣ በሰርቪስ፣ በአገልግሎት እንዲያውም ኢኮኖሚውን ቀጥ አድርጎ ያዘልን ገቢ እንዲያድግም ያደረገው የኢንቨስትመንት መጨመር ነው እና
ይሄ ሃፍ ትሩዝ ሚሉት እንግሊዝ ግማሽ እውነት ይዞ ግማሽ መቱ ላይ የቀረውን ደግሞ ራስ የምትመላበት ሁኔታ ነው ያለው ፈጠራ ወሬ ነው ትክክል አይደለም ፈንዳሜንታሊ ለምሳሌ በምን ዙሪያ በብሔሮች መብት ዙሪያ በአገራችን የሥርዓት ታሪክ ዙሪያ በፌደራሊዝም ዙሪያ በምን ዙሪያ ነው የተለያየ አቋም በሶማሊኛና በአማርኛ አንሳጻራጭ የሚታየው ነው አሁን ሁለቱም ምሳሌ ጠቅሰን ነበር ሁለቱም ውሸት መሆኑ ነግሬሃለሁ እዚህ እንደ ምሳሌ የተጠቀሱት ሁለቱ ናቸው ባለፈው ስለዚህ የትኛው አንስቶ አንድ ሰው መጥቶ በሶማሊኛ ይሄን ብለሃል በሶማሊያ ለምሳሌ ሶማሌን ብለሃል በአማርኛ ኢትዮጵያዊ ብለሃል ይጋጫሉ እንደ ሁለቱ አሁን ብዙ ጊዜ የሚቀርበው አካሄድ እኔ ስለ ሶማሌ ሳወራ ነው ሶማሌ ማውራት እኮ አለብኝ ሶማሌ ነኝ ማለት እኮ ኢትዮጵያዊ አይደለም ማለት አፋር ነኝ ኦሮሞ ነኝ ትግሬ ነኝ እንደምትለው ነው ሁለተኛ ስለ ሶማሌነት ደጋግመን እንድናወራ የሚያስገድድ ነባራዊ ሁኔታ በክልላችን አለ 37 ጎሳዎች አሉ ከፍተኛ የሆነ ጎሳ ፍትጌ አለ ሁላችንም ሶማሌዎች ነን አንድ እንሁን ከ120 ሚሊዮን ህዝብ ጋር ነው መፈካከር ያለብን እንደ ክልል ስለዚህ ክልላችን በሚልበት ጊዜ በሶማሊያ ሲናገር አው ይሄ ነገር ከሽማግሌዎች ጋር አጠናክሬ አነሳለሁ እዛው መድረክ ላይ ኢትዮጵያዊ አይደለም የሚል ከሆነ ይጋጫል ነገር ግን ለተለያየ መድረክ የተለያየ ሜሴጅ ማቅረብ የሜሴጅ ታርጌቲንግ ለምሳሌ በኢትዮጵያውያን ዘንድ ስለ ሶማሌ ጎሳ ማውራት ምን ጥቅም አለው ስለ ብሔር ማንነት ስለ ብሔር እኩልነት ማውራት ያለብኝ ስለዚህ ይሄ ሆን ተብሎ ውሸትን በመደጋገም የሰዎችን ካራክተር ጥርጣሬ ውስጥ ለመክተት ከሚደረግ ነው እንጂ ፋንዳሜንታሊ በማንኛውም የአገራዊ ፖሊሲ ዙሪያ ያለኝ አቋም ግልጽ ነው በብሔር ማንነት ዙሪያ እና መብት ዙሪያ ያለኝ ግልጽ ነው በአገር አንድነት ላይ ያለኝ አቋም ግልጽ ነው አሁን መጠየቅ ትችላለህ በሶማሊያ ማወራው ከዚህ ጋር የተለያየ ነገር ግን ለምሳሌ ደማችንና በቀደም የቀረበው አንዳንዱ የሚቀርበው ደማችንና አጥንታችን ሶማሌ ነው እንዴ ታዲያ ምን እንድን ለተፈለገው ቬኔዙዌላዊ ነኝ ኡጋንዳዊ ነኝ ምንድን ነው ያንን የምትናገርበት ሁኔታ አውዱ ወሳኝ ነው ለምሳሌ ያኔ አሁን ከአውዱ ውጪም ሶማሌ ደማችን ነው ብዬ ማቆም ይችላል ግን እንዲሁ ለማብራራት ያህል ምን ያህል ስቴጅ ሰዎች ውሸት ለማቀነባበር እንደሚሄዱ ከሸባብ ውጊያ በተመለስ በማግስቱ ጅጅጋ ኤርፖርት አቀባበል ተደረገልን ታዋለ ቪዲዮን ራሱ አቀባበል የተደረገልን ነው እዛ ላይ ሸባብን ተዋግተን ወቅተናቸው አሸንፈን ስንመጣ ነው እዛ ሸባብ ውጊያ በሄድኩ ጊዜ ወደ ፌርፌር አካባቢ ቦርደር ላይ ሆኜ አይ ከእንግዲህማ ውስጥ የገቡ እንዲዋጉን አንፈቅድም በፈርዞን እናቋቁማለን አልኩ ብያለው አላልኩም ሄደህ ቼክ አድርገው በፈርዞን ብለህ ሙስጣፋ ብለህ ታገኙዋለህ ዩቲዩብ ላይ ሁሉ ይወጣል ካሁን በኋላ ወደ ሶማሊያ ገብተን በፈርዞን ይዘን እዛውን የምንከላከለው እንጂ ውስጥ እንዲገቡ አንፈቅድም አልኩ ከዛ ጫጫታ ነበር በተለይ ከጎረቤት ክልሎች ሶማሊያ አካባቢ ይሄማ የኢትዮጵያ ተስፋፊነት ነው የሚያሳየው ሶማሌ ክልል በኢትዮጵያ ስም ሆኖ የግዛት ማስፋት ሊያደርግ ነው የጎሳ ነገር በሳሳቢ ስላለ የምን ነገር ተነሳ እዛ ላይ ሲናገር የተናገርኩት አይ እኛ ሶማሌዎች ነን የእናንተን መጥፎ ነገር አንመኝም የሶማሊያን መጥፎ ነገር አንመኝም ጎረቤት ወንድሞቻችን ናችሁ እኛም ሶማሌዎች ነን ደባችን አጥናችሁ ሶማሌዎች ነን የእናንተን መጥፎ ነገር ምን ፈልግበት ምክንያት የለም ነገር ግን አይናችሁ እያየ አጠገባችሁ ሸባብ ወደ ሀገራችን ሊገባ ሲሰራ ምንም ማታረጉ ከሆነ እጃችሁን ማታናሱ ከሆነ ተመልሳችሁ ደግሞ ስለ ሶቨርኒቲ ስለ ሉዓላዊነት ማውራት አትችሉ ሉዓላዊነት ጎረቤት ካልነካ ድረስ ነው የሚል ይዘት ያለው ንግግር ነው ይዘት ተደረገው ስለዚህ ቀንጭበህ ከዚህም ወስደህ አገናኝተህ የራስህን ናሬሽን ጨምረህ እንትን ለማድረግ የተደረገ ነው በአጠቃላይ ግን እኔ አንድ ሰው ነኝ በመታምናል ካልከኝ ሶማሌ ክልል የራሱን የማስተዳደር መብት ተከብሮለት በኢኮኖሚ አድጎ በኢንክሉሲቭ እና ዲሞክራቲክ አቃፊና ዲሞክራቲክ በሆነ ኢትዮጵያ ውስጥ ይበለጽጋል የሚል መብረጽ ያለበት ይብል አቋም ነው ያለኝ ሳራምድ የነበረው አቋም ይሄ ነው ተመልሰ ሄደህ የዛሬ 20 ዓመት የዛሬ 10 ዓመት ምን ነበር አቋም ብትልኝ በተለያየ ጊዜ የተለያየ አቋም ይዤ ሊሆን ይችላል አሁንም እንዳልኩ አሁንም ሌሎች ነገሮች ቢፈጠሩ እንደሚይዘው ሁሉ ዳይናሚክ ነው የሶፍትዌርና አንዳንድ ጊዜ የኦብነግ ትግል በሚካሄድበት ጊዜ ባይዘው እኔ ኦብነግ አባል ሆኜ አላቀም ማንንም ሰው ከተማ ሄደ የኦብነግ አባል ሙስጠፋ ነበር ሚሊሽ ሰው ያይኖር ከስሙ ጋር ችግር ስላለኝ ነገር ግን የትጥቅ ትግል የደገፍኩባቸው ጊዜዎች አሉ እንደ አክቲቪስት የትጥቅ ትግል የደገፍኩባቸው በክልላችን ሴቶቻችን የተደፈሩ
ወንዶቻችን እየታረዱ ነው አጎታችን ዲሳፒር ያደርጉ ነውና መታገል አለብን እሱን አሁን ሊደገፍ ይገባዋል ብለዋል ከሚል ኮብነ ጋር አያይዘው በዛው እንዲያያይዙት ነው አልሸባብንም ካነሱልኝ አይቀር ጎትተው ያስገቡት እሳቸው ናቸው ምንድነው እርሶና አልሸባብ ቀደም ሲል የሚያነሱትን ኦብነግ መደገፍ አለበት የሚለውንም ጽሁፉን ከዚያው በፊት ምንድነው ሶማሌኔት ድረገጽ ይመስለኛል ከሱም ጋር